ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ውድ ወንድሜና እህቴ፣ አንዳንድ ጊዜ ሕይወት ከባድ ይሆናል። በጸሎት እንጮኻለን፣ ነገር ግን መልስ የለም። እንለምናለን፣ ነገር ግን ችግራችን እንደዚያው ይቀጥላል። ከዚያም በልባችን ውስጥ እንዲህ ያለ ጥያቄ ይነሳል። ጌታ ሆይ የት ነህ? ለምን ጸሎቴን አትሰማም? ለምን በመከራዬ ውስጥ ዝም አልክ? ምናልባት አንተም ዛሬ እንዲህ እየጠየቅ ሊሆን ይችላል። ነገር ግን የእግዚአብሔር ዝምታ እግዚአብሔር ጥሎ ሄደ ማለት አይደለም። አንዳንዴ እርሱ ዝም የሚለው ምንም እየሰራ ስላልሆነ ሳይሆን ከዓይናችን ውጪ በጥልቅ እየሰራ ስለሆነ ነው። ዛሬ በዚህ ቪዲዮ እግዚአብሔር በመከራችን ውስጥ ለምን ዝም የሚል የሚመስለንን እንመለከታለን። በከባድ መከራ ውስጥ ስናልፍ እግዚአብሔር ለምን ዝም ይላል? የእግዚአብሔር ዝምታው የመተው ምልክት አይደለም። የእግዚአብሔር ዝምታ ብዙ ጊዜ እርሱ ከኛ ርቆ እንደሄደ ይሰማናል። ነገር ግን ስሜታችን ሁልጊዜ እውነት አይነግረንም። እግዚአብሔር ዝም ቢልም እርሱ ቅርብ ሊሆን ይችላል። መልሱን ባንሰማም ጸሎታችንን ሰምቶ ሊሆን ይችላል። እግዚአብሔር ለሕዝቡ እንዲህ ይላል፣ አልተውህም፣ አልጥልህም። ምናልባት አሁን በችግር ውስጥ ነህ። ምናልባት ሰዎች ትተው ይሆናል። ምናልባት የምትጠብቀው መልስ ዘግይቶ ይሆናል። ነገር ግን የሰዎች መሄድ ማለት እግዚአብሔር ሄደ ማለት አይደለም። አንዳንዴ በጣም ጨለማ በሆነው ጊዜ እርሱ ከኛ በጣም ቅርብ ነው። እግዚአብሔር እያዘጋጀን ሊሆን ይችላል። አንዳንዴ የምንጠይቀው ነገር ዝግጁ ስላልሆነ ሳይሆን እኛ ለዚያ ነገር ዝግጁ ስላልሆንን መልሱ ሊዘገይ ይችላል። ዘር ወደ መሬት ሲገባ ወዲያውኑ አይበቅልም። በመሬቱ ውስጥ ለጊዜው የማይታይ ሥራ ይከናወናል። ከውጭ ምንም የማይሆን ይመስላል፣ ነገር ግን በውስጥ ሕይወት እየተፈጠረ ነው። እንዲሁም በሕይወታችን ምንም እየተለወጠ የማይመስልበት ጊዜ እግዚአብሔር በውስጣችን እየሰራ ሊሆን ይችላል። ምናልባት እምነትህን እያጠነከረ ነው። ምናልባት ትዕግስትህን እያሳደገ ነው። ምናልባት ለምትቀበለው በረከት እያዘጋጀህ ነው። መከራ እምነታችንን ሊያጠነክር ይችላል። ወርቅ በእሳት ውስጥ ሲያልፍ ይጠፋል? አይደለም፣ የበለጠ ይጠነክራል። እንዲሁም ፈተና ሁልጊዜ እኛን ለማጥፋት አይመጣም። አንዳንዴ እምነታችንን ለማጠንከር ይጠቅማል። በቀላሉ በሚሄድ ሕይወት ውስጥ የማናውቀውን ነገር በፈተና ጊዜ ልናውቀው እንችላለን። መከራ በውስጣችን ያለውን እምነት ሊያሳይ ይችላል። ወደ ጸሎት ሊያቀርበን ይችላል። በእግዚአብሔር ላይ ያለንን መደገፍ ሊያስተምረን ይችላል። ስለዚህ በመከራ ውስጥ ስትሆን ጌታ ሆይ ይህንን ችግር ከእኔ አርቅ ብቻ ሳይሆን ጌታ ሆይ በዚህ ጊዜ ምን ልማር ብለህ ጸልይ። ከመጽሐፍ ቅዱስ ታሪኮች ውስጥ ምሳሌ እንውሰድ። የኢዮብን ታሪክ እናገኛለን። ኢዮብ በጣም ባለጠጋ፣ ጻድቅና እግዚአብሔርን የሚፈራ ሰው ነበረ። ነገር ግን በአጭር ጊዜ ውስጥ ብዙ ከባድ መከራዎች ደረሱበት። ንብረቱን አጣ፣ ልጆቹን አጣ፣ ጤናውም ተበላሸ። በዚያ ሁሉ መከራ ውስጥ ግን እግዚአብሔርን አልተወም። መጽሐፈ ኢዮብ ምዕራፍ 1 ቁጥር 21 እንዲህ ይላል፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ይባረክ። ኢዮብ በመከራ ውስጥ ጥያቄዎችን ጠይቋል፣ ሐዘኑንም ገልጿል። ነገር ግን እምነቱን አልጣለም። በመጨረሻም እግዚአብሔር ራሱን ለኢዮብ ገለጠ። ኢዮብም እግዚአብሔርን በበለጠ ጥልቀት አወቀው። ኢዮብ በመከራ ውስጥ ሁሉን ነገር አጣ፣ ነገር ግን እግዚአብሔርን አላጣም። መከራው እምነቱን አላጠፋውም፣ እምነቱን ይበልጥ አጠነከረው። የእግዚአብሔር ጊዜ ከኛ ጊዜ ይለያል። እኛ ፈጣን መልስ እንፈልጋለን። ዛሬ እንጸልያለን፣ ዛሬ መልስ እንጠብቃለን። ነገር ግን እግዚአብሔር ሁልጊዜ በእኛ ሰዓት አይሰራም። እርሱ የምንፈልገውን ብቻ አያይም። የምንፈልገው ነገር መቼ፣ እንዴትና በምን መንገድ እንደሚጠቅመን ያውቃል። የዘገየ መልስ የተከለከለ መልስ አይደለም። አንዳንዴ መልሱ አዎን ሊሆን ይችላል። አንዳንዴ ጠብቅ ሊሆን ይችላል። አንዳንዴም ከዚህ የተሻለ ነገር አለኝ ሊሆን ይችላል። ስለዚህ መጠበቅ ምንም እየተፈጸመ አይደለም ማለት አይደለም። ለዚህ ጥሩ ምሳሌ የምናገኘው ከመጽሐፍ ቅዱስ ክፍል የአብርሃምን ታሪክ ነው። አብርሃም የእግዚአብሔርን ተስፋ ተቀበለ። ነገር ግን የተስፋው መፈጸም ወዲያውኑ አልመጣም። ዓመታት አለፉ። ተስፋውም የዘገየ መሰለ። ነገር ግን እግዚአብሔር ቃሉን አልረሳም። በተወሰነው ጊዜ ሳራን ጎበኛት፣ ይስሐቅንም ሰጣቸው። ስለዚህ የዘገየ መልስ፣ የተሰረዘ ተስፋ አይደለም። እኛ ጊዜን እናያለን፣
እግዚአብሔር ግን ሙሉውን ዕቅድ ያያል። የእግዚአብሔር ጊዜ ሲደርስ የተስፋው ቃል ይፈጸማል። እግዚአብሔር የገባውን ቃል አይረሳም። እኛ መዘግየት ብለን የምናየው ነገር በእግዚአብሔር ዕቅድ ውስጥ የተዘጋጀ ጊዜ ሊሆን ይችላል። የእግዚአብሔር ጊዜ የዘገየ ሊመስል ይችላል፣ ግን የተሳሳተ ጊዜ አይደለም። ኦሪት ዘፍጥረት ምዕራፍ 21 ከቁጥር 1 እስከ 2። እግዚአብሔርም እንደተናገረው ሳራን አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። እግዚአብሔር ከመከራ ውስጥ መልካም ነገር ሊያወጣ ይችላል። ዛሬ ምናልባት የምታልፍበት ትርጉም የሌለው ሊመስልህ ይችላል። ለምን ይሄ በእኔ ላይ ሆነ ብለህ ልትጠይቅ ትችላለህ። አንዳንዴ የመከራውን ምክንያት ወዲያውኑ አናውቅም። ነገር ግን እግዚአብሔር ከከባድ ሁኔታ ውስጥ እንኳን መልካም ነገር ማውጣት ይችላል። ዛሬ የምታፈሰው እንባ ነገ ሌላ ሰው እንድታጽናናበት ታሪክ ሊሆን ይችላል። ዛሬ የምታልፈው ፈተና ነገ ለሌላው ሰው ተስፋ ሊሆን ይችላል። ስለዚህ የዛሬው ህመም የህይወትህ የመጨረሻ ምዕራፍ አይደለም። ከመጽሐፍ ቅዱስ ታሪክ ምሳሌ እንውሰድ። ዮሴፍ በወንድሞቹ ተጠልቶ ነበረ። በቅናት ተነስተው ወደ ግብፅ እንደ ባሪያ ሸጡት። በሐሰት ተከሰሰ። ወደ እስር ቤትም ገባ። በዚያን ጊዜ ህይወቱ የተበላሸ ሊመስለው ይችል ነበር። ነገር ግን እግዚአብሔር የዮሴፍን መከራ ለመልካም ተጠቀመበት። ከእስር ቤት ወደ ስልጣን አወጣው። በእርሱም ብዙ ሰዎችን ከረሃብ አዳነ። ስለዚህ ዛሬ የምታልፈው መከራ የታሪክህ መጨረሻ አይደለም። አሁን የማትረዳው ነገር እግዚአብሔር ለመልካም ውጤት እያዘጋጀው ሊሆን ይችላል። ሰዎች ለክፉ ያሰቡትን እግዚአብሔር ለመልካም ሊለውጠው ይችላል። ከመጽሐፍ ቅዱስ ታሪክ እስቲ እንመልከት። ኦሪት ዘፍጥረት ምዕራፍ 50 ቁጥር 20 ላይ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። በእግዚአብሔር ዝምታ ውስጥ ምን ማድረግ አለብን? እግዚአብሔር ዝም የሚል በሚመስልበት ጊዜ ምን እናድርግ? አንደኛ፣ ጸሎትን አትተው። መልስ ባትሰማም መጸለይህን ቀጥል። ሁለተኛ፣ እምነትህን አትጣል። የምታየው ሁኔታ ከባድ ቢሆንም እግዚአብሔር ከሁኔታው ይበልጣል። ሶስተኛ፣ የእግዚአብሔርን ቃል አንብብ። በጨለማ ጊዜ ቃሉ ብርሃን ይሆናል። አራተኛ፣ ተስፋህን አትቁረጥ። ዛሬ መንገድ የሌለ ቢመስልህም እግዚአብሔር መንገድ ማዘጋጀት ይችላል። ውድ ወንድሜና እህቴ፣ ምናልባት ዛሬ እግዚአብሔር ዝም ያለ ይመስልሃል። ምናልባት ጸሎትህ ያልተመለሰ ይመስልሃል። ምናልባት የምትሸከመው ሸክም ከባድ ነው። ግን ይህንን አስታውስ፣ የእግዚአብሔር ዝምታ የእግዚአብሔር መቅረት አይደለም። ምናልባት እያዘጋጀህ ነው። ምናልባት እያጠነከረህ ነው። ምናልባት የማታየውን መንገድ እያዘጋጀ ነው። ስለዚህ በዚህ ጊዜ እንዲህ በል፣ ጌታ ሆይ መልስህን ባልሰማም አንተን ማመኔን አልተውም። እግዚአብሔር በመከራ ውስጥ ከእናንተ ጋር ይሁን። ልብህን በሰላም በተስፋና በእምነት ይሙላው። አሜን። ይህ መልእክት የጠቀማችሁ ከሆነ ላይክ ያድርጉ፣ ለሌሎችም ሼር ያድርጉ። ለተጨማሪ መንፈሳዊ መልእክቶች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።